ከ97 ሰዎች በላይ እንድትወልድ የሚያደርጉህ መርሆች። ጃፓን በየዓመቱ ከ1500 በላይ የመሬት መንቀጥቀጥ የሚያጋጥማት በታሪኳ 2 የአቶሚክ ቦምብ ጥቃት ያስተናገደችና በተደጋጋሚ የተፈጥሮና የኢኮኖሚ አደጋዎች የደረሱባት ሀገር ናት። ይሁን እንጂ ዛሬም በዓለም ላይ ካሉ ቀዳሚ 5 የኢኮኖሚ ሀያላን ሀገራት አንዷ ናት። ለዚህ ውጤቱ ትልቁ ሚስጥር የሀገሪቱ የቴክኖሎጂ ወይም ገንዘብ ሳይሆን የጃፓናውያን የማይበገር አእምሮ ወይም አንድ ሴት ነው። ይህ የአእምሮ ጥንካሬ የመጣው ከጥንታዊ የጃፓን ፍልስፍናዎች ነው። እነዚህን 7 ፍልስፍናዎች ከተረዳህና በተግባር ላይ ካዋልህ ከብዙሃኑ 97% ሰዎች የተሻለ ህይወት መምራትን ትችላለህ። አንደኛው ሾጊው የመከራ ስነ ስርዓት። ዛሬ 99% የሚሆነው ሰው ከምቾት ማጣት ይሸሻል። ትንሽ ሙቀት ሲሰማን እናበራለን፣ ሲሰለቸን ስልካችንን እናነሳለን። ነገር ግን ምቾት ሰውን ደካማ ያደርገዋል። ፍልስፍናው ሹጊዮ ማለት ራስን በፈቃደኝነት ለከባድ ልምምድ አሳልፎ መስጠት ማለት ነው። ጥንታዊ ሳሙያዎች ምቾትን ለመግደል ሆን ብለው በቀዝቃዛ ፏፏቴ ስር ይቀመጡ ነበር። ሆን ብለው ምቾት ወደ ማይሰጡ ስራዎች ይገባሉ። ለምሳሌ በጧት ተነስተው ስፖርት መስራት፣ በቀዝቃዛ ውሃ መታጠብ ወይም ለ20 ደቂቃ ስልክ ሳይነኩ ዝም ብሎ መቀመጥ። ይህ አእምሮውን ከብረት በላይ ያጠነክራል። ሁለተኛው አኪጋይ የመኖር ምክንያት። ሹጊዮ ጉልበት ከሆነ አኪጋይ ደግሞ አቅጣጫ ጠቋሚ ኮምፓስ ነው። አኪጋይ ማለት በየቀኑ ጠዋት በጉጉት ካልጋ እንዲነሱ የሚያደርጉት ዓላማዎች ናቸው። ህመሞን ወደ እድገት፣ ድካሞን ወደ ውጤት የሚቀይረውም ይህ ዓላማ ነው። የ100 ዓመቱ ጃፓናዊ ዶክተር ሂኖሃራ እስከ ህይወታቸው ፍጻሜ ድረስ በደስታ ይሰሩ የነበረው ለዓለም የሚሰጡት ነገር እንዳላቸው ስለሚያምኑ ነው። ዓላማ ያለው ሰው ከሌሎች 92% ሰዎች የበለጠ ስኬታማ ይሆናል። ሶስተኛው ኮዋሬ የጥራት ከፍተኛ ደረጃ። ማንኛውንም ትንንሽ ነገር እንኳን ሲሰሩ በሙሉ ልብና በከፍተኛ ጥራት መስራት ነው። ማንም ቢያይም ባያይም ስራውን በላቀ ሁኔታ ማከናወን ነው። የ90 ዓመቱ ማስተር ጂሮ ሆኖ ለብዙ 10 ዓመታት በየቀኑ ሱሺ ሲሰሩ ትናንሽ ዝርዝሮችን እንኳን ሳይሳሳቱ በጥንቃቄ ያደርጋሉ። የጥንቃቄ ነው ለስኬት ያበቃቸው። ስራውን በቸልታ ሳይሆን በልዩ ትኩረት ይስሩ። አራተኛ ሽታጋናይ ሊቀየር የማይችልን ነገር መቀበል። በእርሷ ቁጥጥር ስር ያልሆኑ ነገሮች ሲገጥሙት፣ ለምሳሌ ትራፊክ፣ የኢኮኖሚ ቀውስ ወይም ያልተሳካ ውጤት ከማስጨረስ ይልቅ ሸካታ ጋር ምንም ማድረግ አይቻልም ብሎ መቀበል ነው። ከመበሳጨት ይልቅ ወቃታ ጋር ምንም ማድረግ አይቻልም ብሎ መቀበል ነው። ይህ ስሜታዊ ግልጽነትን ይሰጣል። ጉልበቱን ሊቀይሩት በማይችሉ ነገር ላይ ከማባከን በእርሷ ቁጥጥር ስር ባለው ነገር ላይ እንዲያተኩሩ ይረዳዎታል። አምስተኛ ዋቢሳቢ ወይም ፍጹም ባልሆነ ነገር ውስጥ ውበትን ማየት። ብዙ ጊዜ ፍጹም ወይም ፐርፌክት ለመሆን በመሞከር ብዙ እድሎችን እናጣለን። ዋቢሳቢ ግን ስህተቶችና ጉድለቶች የህይወት አካል እንደሆኑ ያስተምራል። ኪሱንጊ የተባለ ጥበብ የተሰበረ ሳህን በወርቅ ወይም በብር ሊጠገን ወይም ስብራቱ የሳህኑን ውበትና ዋጋ እንደሚጨምረው ያሳያል። ስህተት ሲሰሩ ተስፋ አይቁረጡ፣ ይልቁንም ተምረውበት ይቀጥሉ። ስድስተኛው ካይዘን የየቀኑ ቀጣይነት ያለው መሻሻል። በአንድ ጊዜ ትልቅ ለውጥ ለማምጣት አይሞክሩ፣ ይልቁንስ በየቀኑ 1% ብቻ ለመሻሻል ያጣጥሩ። ቶዮታ ኩባንያ የአንድን መኪና በር ለመግጠም የሚወስደውን 4 ሰከንድ በመቀነስ በሚሊዮን የሚቆጠሩ ዶላሮችን ማዳን ችሏል። እንደዚሁም በየቀኑ ጥቂት ገጾችን ማንበብ በረጅም ጊዜ ውስጥ ትልቅ ዕውቀት ያስገኝዎታል። ሰባተኛ ዳንሻሪያቶ አላስፈላጊ ነገሮችን ማስወገድ። ዳንሻሪ ማለት አካባቢውንና አእምሮን ከማይጠቅሙ ነገሮች ማዳን ነው። ብዙ ዕቃዎችና ብዙ ሀሳቦች አእምሮን ያጨናንቃሉ። የማይጠቀሙባቸውን ዕቃዎች ያስወግዱ። የማይጠቅሙ መረጃዎችን ለምሳሌ ሶሻል ሚዲያ ይቀንሱ። በትንሽ ነገር ላይ ማተኮር ትልቅ ግልጽነትና ሰላም ይሰጠዎታል። ከነዚህ መርሆች መካከል አንዱን ብቻ ይምረጡና ለሚቀጥሉ 7 ቀናት በየቀኑ ይተግብሩት። ሁሉንም በአንድ ለመተግበር አይሞክሩ። ዳንሻሪን ያስታውሱ። በየቀኑ 1% መሻሻል። ካይዘንን ከመረጡ ለ7 ቀናት በቀን 2 ገጽ ማንበብ ይጀምሩ። ይህ ትንሽ እርምጃ ህይወትዎን ከ97% ሰዎች በላይ ወደ ሆነ የስኬት ደረጃ ያሸጋግርዎታል። ይህን ቪዲዮ ከወደዱት ላይክ ያድርጉ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱዎት ደግሞ ሰብስክራይብ ያድርጉ። ለሌሎችም ሼር ማድረግዎትን አይርሱ። መልካም ቆይታ ወዳጄ።